ሰላም ጤና ይስጥልን። የወቅታዊና እውነተኛ መረጃዎች መዳረሻ ከሆነው ቻናላችን ፈጣንና ሰበር መረጃዎችን ይዘላችሁ ቀርበናል። ዛሬ በሀገራችን ኢትዮጵያ እንዲሁም በመላው ዓለም አቀፍ መድረክ እጅግ አነጋጋሪና የኃይል ሚዛኖችን የሚቀይሩ ታላላቅ እውነቶች ተከስተዋል። በዛሬው ትንታኔያችን በኢትዮጵያ በይፋ የተገለጸውን የምርጫ ውጤትና ተከታይ የፖለቲካ ትኩሳቶችን፣ በአፋር ክልል የተከሰተውን ከባድ መሳሪያ ጥቃት ስጋቶችን እንዲሁም በአሜሪካ ሴኔት በኩል በኢራን ላይ የተላለፈውን ወሳኝ ውሳኔና የሆርሙዝ ሰርጥ መዘጋትን ተከትሎ በዓለም ኢኮኖሚ ላይ የተደቀነውን አደጋ በጥልቀት እንመረምራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። አሁን በቀጥታ ወደ መጀመሪያው ታላቅ አጀንዳችን እንሻገር። የኢትዮጵያ ሰባተኛው አጠቃላይ ምርጫ ውጤትና የፖለቲካ ትንታኔ። የብሔራዊ ምርጫ ቦርድ የሰባተኛውን አጠቃላይ የምርጫ የመጀመሪያ ደረጃ ውጤት ይፋ አድርጓል። በዚህም መሰረት ገዢው የብልጽግና ፓርቲ በፓርላማው ካሉት 486 ወንበሮች ውስጥ 438ቱን በማሸነፍ እጅግ ሰፊ የበላይነት መያዙን ተረጋግጧል። ይህ ውጤት በሀገሪቱ ቀጣይ ፖለቲካ ጉዞ ላይ ምን አንድምታ አለው? ይህ የምርጫ ውጤት ገዢው ፓርቲ ለሚቀጥሉት ዓመታት የሀገሪቱን መንግስታዊ መዋቅር በበላይነት ለመምራት የሚያስችለው ጠንካራ የህግ መሰረት የሰጠው ቢሆንም የሀገሪቱ የውስጥ ፖለቲካዊ ውጥረት ግን አሁንም በስጋት የተሞላ ነው። እንደ አፍሪካ ህብረትና ኢጋድ ያሉ ዓለም አቀፍ ታዛቢዎች ምርጫው በሰላማዊ ሁኔታ መጠናቀቁን ቢያደንቁም እንደ ሩሲያ ያሉ ሀገራትም ውጤቱን በበጎ ቢቀበሉትም የሀገር ውስጥ ተቃዋሚ ኃይሎች ግን ስጋታቸውን እየገለጹ ነው። በተለይም የኦሮሚያ ነጻነት ግንባር በሰጠው መግለጫ የሀገሪቱ ውስብስብና ስር የሰደዱ ችግሮች በምርጫ ማሸነፍ ብቻ ሊፈቱ እንደማይችሉ አስታውቋል። የፖለቲካ ተንታኞች እንደሚሉት አዲሱ መንግስት የተረጋጋ የፖለቲካ ምህዳር ለመፍጠር በጦርነቱ ውስጥ ካሉ ኃይሎች ጋር ወደ ጠረጴዛ ዙሪያ ውይይት መምጣትና አሳታፊ ብሔራዊ ምክክር ማድረግ ዋነኛ የቤት ስራው እንደሚሆን እየተጠቀሰ ነው። ወደ ቀጣይ ዘገባችን ስንሻገር በአፋር ክልል ዞን 2 መጋሌ ወረዳ በተከሰተ የከባድ መሳሪያ ጥቃት የሰላማዊ ሰዎች ሕይወት ማለፉ ትልቅ መነጋገሪያ ሆኗል። የአካባቢው አስተዳደር ጥቃቱን የሰነዘረው የህወሓት ታጣቂ መሆናቸውን በይፋ የገለጹ ሲሆን ይህም ክስተት በሰሜን ኢትዮጵያ የነበረውንና በሰላም ስምምነት የቆየውን ግጭት ድንበር ተሻጋሪ ውጥረቶችን ዳግም እንዳያገረሹ ስጋት ጥሏል። ጥቃቱ የደረሰው ሰላማዊ ሰዎች በሚንቀሳቀሱባቸው ቀበሌዎች ላይ መሆኑ አደጋውን የከፋ ያደርገዋል። ይህንኑ የጸጥታ መላላት ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ እጅግ ወቅታዊና አንገብጋቢ ጉዳዮችን ዳሷል። ኮሚሽኑ በተለያዩ የሀገሪቱ ክፍሎች በሚከሰቱ ግጭቶች ለሰብአዊ መብት ጥሰቶች ዋነኛ መንስኤ መሆናቸውን ጠቅሷል። ከዚህም በተጨማሪ ፍርድ ቤት የዋስትና መብት የፈቀደላቸው ግለሰቦችን አለመፍታታቸውና የዘፈቀደ እስራቶች መቀጠላቸው የህግ የበላይነትን ጥያቄ ውስጥ እንደሚጥል በግልጽ አስታውቀዋል። ለሀገሪቱ ዘላቂ ሰላም ወሳኝ የተባለው የሽግግር ፍትህ ፖሊሲ ትግበራ መዘግየቱ ሌላኛው ስጋት ነው። የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለና ሌሎች ተከሳሾችም የዋናው ክስ ብይን ለመጪው ሐምሌ 3 ቀን 2018 ዓ.ም የተቀጠረ ሲሆን ይህም የፍርድ ቤት ውሳኔ በሀገሪቱ የፖለቲካ እስረኞችና የፍትህ ስርዓት አካሄድ ላይ የህዝቡን ትኩረት የሳበ ትልቅ ክስተት ሆኖ ቀጥሏል። አሁን ደግሞ በቀጥታ ወደ ዓለም አቀፍ መድረክ እንሻገራለን። በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ የዓለምን የፖለቲካና የኢኮኖሚ ሚዛን በከፍተኛ ሁኔታ እያናጋ ይገኛል። የአሜሪካ ሴኔት በኢራን ላይ ሊወሰዱ የሚችሉ ወታደራዊ እርምጃዎችን ለመግታት የሚያስችል የጦርነት ስልጣን ውሳኔ ማሳለፉን ዋነኛ ክስተት ነው። ይህ ውሳኔ የፕሬዝዳንቱን የጦርነት የማወጅ ስልጣን የሚገድብና በቀጠናው ተጨማሪ የአሜሪካ ወታደራዊ ጣልቃ ገብነት እንዳይኖር የህግ አጥር የሚያበጅ ነው። ሆኖም ግን በዲፕሎማሲያዊ መድረክ ውጥረቱን ለማርገብ ጥረቶች ቢደረጉም የኢራን መንግስት ቀደም ሲል የተደረጉ የሰላም ስምምነቶች
አልተተገበሩም በሚል የዓለም የንግድ መስመር የደም ስር የሆነውን የሆርሙዝ ሰርጥን በከፊል መልሳ መዝጋቷን ማስታወቋ ቀውሱን ወደ ሌላ ምዕራፍ አሻግሮታል። ይህም የኢራን ውሳኔ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። የሆርሙዝ ሰርጥ በዓለም ላይ ከሚንቀሳቀሱ አጠቃላይ የነዳጅ ምርቶች ውስጥ 20 በመቶ የሚጠጋውን የሚያልፍበት በመሆኑ መዘጋቱ በቀጥታ የነዳጅ ዋጋን ሰማይ እንዲንር ሊያደርገው ይችላል። ይህም የዋጋ ግሽፈትን በማናር በተለይም እንደኛ ባሉ በማደግ ላይ ባሉ የነዳጅ አስመጪ ሀገራቶች ኢኮኖሚ ላይ ከባድ ጫና መፍጠሩ የማይቀር ነው። በተመሳሳይ ሰዓት የተባበሩት መንግስታት ድርጅት ያወጣው ገለልተኛ ሪፖርት በጋዛ እየተካሄደ ባለው ጦርነት ሕፃናትን ታርጌት ያደረጉ ጥቃቶችና ዓለም አቀፍ ሕግን በግልጽ የጣሱ መሆናቸውን በመጥቀስ ድርጊቱ የቀጠናውን ትውልድና ተስፋ የሚያጨልም መሆኑን በጥብቅ አስጠንቅቀዋል። ክቡራንና ክቡራን ተመልካቾቻችን የዛሬው በጥልቀት የተነተንላችሁ የሀገር ውስጥና የዓለም አቀፍ ሰበር መረጃዎችን በጥንቃቄ ስንመለከት የዓለማችን የፖለቲካና የኢኮኖሚ ሁኔታ እርስ በርሱ እየተሳሰረ መሆኑን እንረዳለን። በሀገራችን የተመዘገበው የምርጫ ውጤትን ይዞ የሚመጣውም አዲስ መንግስት መዋቅር፣ በአፋር ክልል የተሰሙም የጸጥታ ስጋቶች እንዲሁም በዓለም አቀፍ ደረጃ የነዳጅ መስመሮች መዘጋት ሁላችንም በቀጥታም ይሁን በተዘዋዋሪ የሚነኩ ክስተቶች ናቸው። እኛም እነዚህና መሰል ወቅታዊ መረጃዎችን ተከታትለን እውነታውን እያጣራን በጥልቀት ለናንተ ማድረሳችንን እንቀጥላለን። በዛሬው ዝግጅታችን ላይ ያላችሁን አስተያየት በተለይም ስለ ምርጫ ውጤትና ስለ ዓለም አቀፍ የነዳጅ ዋጋ ስጋት ምን እንደምታስቡ ከታች ባለው የኮሜንት መስጫ ሳጥን ላይ እንድታጋሩን እንጋብዛለን። ዝግጅቱ ከተመቻችሁ ላይክ እና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ሁልጊዜም ፈጣን መረጃዎችን ያገኙ። እስከ ቀጣዩም ዝግጅታችን ድረስ በሰላም ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን።